ሳሚ እንግዲህ አሁን ላይ ለዳግም ወይዘሮ ገነት እናቱ እንደሆነች ነግሮታል ማለት ነው። ከዚህ በፊት ዳግም ሳሚን እናቴን አፈላልግልኝ ብሎ እየጠየቀው ነበረ ማለት ነው። ያው እናቱ ገነት እንደሆነች እያወቀ ምክንያቱም ከባይሉ ጋር የሚሰራው እሱ ስለሆነ ባይሉ ለሱ ሚስጥር ምንም የሚደብቀው ነገር ስላሌለ እንግዲህ ወይዘሮ ገነት የዳግም እናት እንደሆነች ያውቃል ማለት ነው። ከዚህ በፊት ግን ሲጠይቀው ምንም ነገር አልነገረውም ነበረ። አሁን ላይ ግን ምን እንደተገኘ የምናውቀው ነገር የለም። እንግዲህ ወይዘሮ ገነት የዳግም እናት እንደሆነች ለዳግም ነግሮታል ማለት ነው። እንግዲህ ወይዘሮ ገነት የዳግም እናት እንደሆነች የነገረበት ሚስጥር ወደፊት እናየዋለን ማለት ነው። እንግዲህ ሳሚ ባልታወቀበት ሰዓት ከመሬት ተነስቶ እንግዲህ ለዳግም እናቱ ወይዘሮ ገነት እንደሆነች ነግሮታል ማለት ነው። ዳግም በአሁን ሳይሌ እናቱን ፈላልጎ ባጣት ሰዓትና አርፎ በተቀመጠ ሰዓት እንግዲህ ሳሚ የሆነ ነገር ያሰበ ነገር ይኖራል ማለት ነው። ይሄንን ሚስጥር ደውሎ እናትን ማን እንደሆነች ታውቃለህ? እናትን ማን እንደሆነች ልነግርህ እፈልጋለሁና ብሎ ቀጥሮታል ማለት ነው። እንግዲህ ሁለቱ በተገናኙ ሰዓት ያው የዳግም እናት ወይዘሮ ገነት እንደሆነች ሳሚ ነግሮታል ማለት ነው። በዚህ ወቅት እንግዲህ ዳግም በጣም ግራ ቢገባውና በጣም ቢደነቅም እንግዲህ የሆነ ነገር ደግሞ ሊያሳምነው የቻለው ነገር ነበረ ማለት ነው። ምክንያቱም ሳሚ ጋር የነበረው ፎቶና ዳግም ጋር የነበረው ፎቶ ተመሳሳይና አንድ ላይ እንደሆኑ ስላየ በቃ እናቱ ወይዘሮ ገነት እንደሆነች አምኗል ማለት ነው ዳግም። እንግዲህ እዚህ ጋር የምንመለከተው ነገር ቢኖር ማለት ነው ሳሚ ከመሬት ተነስቶ ለዳግም እናቱ ወይዘሮ ገነት እንደሆነች አይነግረውም ማለት ነው። ምክንያቱም ከዳግም ሳሚ ማለት ነው ከዳግም የሆነ ነገር የሚፈልገው ነገር እንዳለ ስለሚፈልግ እንግዲህ ይሄንን ሚስጥር አውጥቶ ነግሮታል ማለት ነው። ያለ ምክንያት ደግሞ ዝም ብሎ ሊነግረው አይችልም ማለት ነው። ያው ከሳሚ የሚፈልገው ነገር ከዳግም የሚፈልገው ነገር አንድ ነገር ስላለ እንግዲህ ይሄንን ነገር እናቱም ማን እንደሆነች አሳውቆታል ማለት ነው። እንግዲህ ሳሚ ያው ለዳግም ወይዘሮ ገነት እናቱ እንደሆነች የነገረው እንግዲህ አንተ እናትክ መሆኗን ማወቅ ስላለብህ ነው የነገርኩክ። እናትህ ግን አንተ ልጇ መሆንክ ማወቅ የለባትም። ምክንያቱም ይሄ ነገር ከታወቀ በኃይሉ ከእስር ቤት ሲፈታ ሁላችንም ይገለናል። ስለዚህ ይህን ነገር በድብቅ አድርገህ መቆየት ይኖርብሃል ብሎ ነው ያለው ማለት ነው። እንግዲህ ዳግም እዚህ ጋር ደስታውን ሲያጣጥም እንግዲህ የነገረውን ደስታውን ለስንት ዓመት ሲፈልጋት የነበረውን እናቱን እንግዲህ ፊት ለፊቱ እያለች ምንም ነገር ሳያቅም ያው አሁን እናቱ እንደሆነች ባወቀ ሰዓት እንግዲህ ያው በሌላ መንገድ አድርጎ ሳሚ ያው እናቱ ዳግም የዳግም እናት ወይዘሮ ገነት ልጇ እንደሆነ እንዳሰማ ነው ያደረገው ማለት ነው። ዳግም በበኩሉ ሳሚ የነገረውን ነገር አሜን ብሎ ተቀብሏል ማለት ነው። ምክንያቱም በኃይሉ እስካሁን ድረስ እያወቀ እናቴን አሳጥቶኝ እስካሁን አስቆይቶኛል። ስለዚህ ይሄንን ነገር ደግሞ እስከ መጨረሻው እናቴን እንዳያሳጣኝ በሱ በባይሉ ምክንያት ስለሆነ ይህንን ነገር ሚስጥራዊ አድርጌ እቀመጣለሁ ብሎ ያው ከሳሚ ጋር ተስማምቶታል ማለት ነው። እዚህ ጋር የምንመለከተው እንግዲህ ሳሚ ይሄንን ነገር የሚያደርገው ነገር ያው የፈለገው ነገር ስላለ እንጂ ሚስጥሩን በሚስጥር አድርጎ እንዲይዝ ለምንስ አስፈለገ ማለት ነው።
ዳግም እንግዲህ ይህንን ነገር ማለት ነው ለብሌን ሳያስበው ነግሯታል ማለት ነው። እንግዲህ ብሌንም ደግሞ በጣም ስለሚወዳትና ሚስጥርም ደባቂ ስለሆነች ብዙ ነገሮች እንኳን ያው ቃል ያው ሰላምን እንዴት እንደምታረጋት ያው ሁሉ ሚስጥር ይዛ አንድ ቀን እንኳን ሳትናገር ለዚህ ሁሉ መከራና ስቃይ በቃል በኩል እየደረሰባት ያው ሚስጥርን እንደምትደብቅ ከዚህ በፊት አይተናል ማለት ነው። ስለዚህ ዳግም ደግሞ ያው ብሌንን በጣም ይወዳታል፣ በጣም ደግሞ ያከብራታል። ደግሞ ሚስጥር አሳልፋ እንደማትሰጥ ያውቃል ማለት ነው። ስለዚህ ሳሚም ዳግምም እንግዲህ ለብሌን ነግሯታል ማለት ነው። እንግዲህ ይህን ነገር ሚስጥር መሆን አለበት ባይሉ ከሰማ እናትሽን እና እናቴን እስከ መጨረሻው ሊያሰናብትብን ስለሚችል ይህንን ነገር ሚስጥር ይዘን መቆየት አለብን ብሎ ያው ደስታውን ለብሌን አሳልፎ ሰጥቷል ማለት ነው። እንግዲህ ሁለቱ ደግሞ በጣም እየተደሰቱ ያሉት ዳግምና ብሌን ማለት ነው። ምክንያቱም ወይዘሮ ገነት የዳግም እናትና የብሌን አሳዳጊ እናት መሆኑን ደግሞ እዚህ ጋር ይበልጥ ደስታቸውን ጨምሮታል ማለት ነው። ዳግም በበኩሉ እንግዲህ ወይዘሮ ገነትን እስር ቤት ያው ሂዶ ጠይቋታል ማለት ነው። እንግዲህ ሁለቱ ፊት ለፊት ተገናኝተው አይን ላይን ያው ዳግም እናቱን ስላገኘ ውስጡ ያውቃል ማለት ነው። በጣም በደስታ ደስ እያለው ነው ማለት ነው። እንግዲህ አንቺ እናቴ ነሽ እንኳን ሊላት አልቻለም። ምክንያቱም እናቱን ከዚህ የበለጠ ሊያጣ ስለሚችል በድብቅ አድርጎት ቆይቷል ማለት ነው። ምንም ሊነግራትም አልፈለገም ማለት ነው። ምክንያቱም እዚህ ጋር አምልጦት እንኳን ቢናገር ያው ሳሚ የነገረው ነገር ባይሉ ይገላታል ምናምን እናንተንም ሊያጠፋን ሁላችንም ሊያጠፋ ስለሚችል ይሄ ነገር ሚስጥር ይሁን ስላለው እንግዲህ ያው እናቴን ይገልብኛል ብሎ ስላሰበ ነገሩን በድብቅ አድርጎታል ማለት ነው። ሳሚ እንግዲህ ዳግም ሳሚ የሆነ ነገር እንደፈለገ ገብቶታል ማለት ነው። ምክንያቱም ይሄንን ነገር ለምን እንደነገረውና ሌላ ወንጀል ደግሞ ሊያሰራው እንደሆነ ነገሮቹ ገብቶታል ማለት ነው። ምክንያቱም ከዚህ በፊት እናትን አስፈላልጋለሁ እናትን ደግሞ አገናኛለሁ ብሎ የሆነ ያልሆነ ነገር ሲያሰራው ነበረ ማለት ነው። አሁንም እንግዲህ ያው ትክክለኛ እናቱ እንደሆነች ስለነገረው ያው ሌላ ነገር እንደፈለገ ገብቶታል ማለት ነው። ምክንያቱም የሆነ ወንጀል ሊያሰራው እንደሆነ ውስጡን አምኗል ማለት ነው። እንግዲህ ዳግም ያው ለሳሚ ማለት ነው ሳሚ ለዳግም ማለት ነው ሊያሰራው የፈለገው ነገር ቢኖር እንግዲህ ከዚህ በፊት ቃልና ሳሚ ሆነው ሁለቱ ከወይዘሮ ሰላም የወሰዱትን 300,000 ብር ከተቀበለ በኋላ ሳሚ ያው ለቃል ደግሞ የተቀበልኩት 200 ነው የወሰድኩት ብሎ 100 እንደደበቀ ውስጡ ያውቃል ማለት ነው። ስለዚህ በዚህ ወቅት ቃል ዝም እንዳለችው ለምንስ ዝም እንዳለችው ገብቶታል ማለት ነው። ምክንያቱም እንደ ባይሎ ያው ቃል እንደምትታወቀው በጣም ተንኮለኛና ነገሮችን በብላት የምትይዝና አንድ ነገር ምክንያት ፈልጋ ያን ሰው ለማጥቃት ወደኋላ የማትል ሰው ስለሆነች እንግዲህ ለሱም ሌላ ነገር እንደምታዘጋጅለት ገብቶታል ማለት ነው። ስለዚህ ይህንን ነገር ፍላሽም እሷ ጋር የተለያየ ፍላሾችም የነሱ ሚስጥር የያዘ ፍላሽ እንዳለ ያው ያውቃል ማለት ነው። ስለዚህ አንድ ቀን የሆነ ጊዜ ፈልጋ እሱን እንደምትጥለው አውቋል ማለት ነው። ምክንያቱም ዝም ያለችበት ነገር አንድ ሚስጥራዊ ነገር ቢኖረው ነው ብሎ ውስጡን ስላሳመነ አሁን ላይ ያው ሳሚ ይህን ነገር እሷ ይህንን ነገር እንዳሰራና ደግሞ ያለው ፍላሽ እሷ ጋር ሚስጥራዊ የሆነ ፍላሽም ደግሞ እሱን ነገር እንዲሰጠው ለማድረግ ነው ይመስለናል ማለት ነው። እንግዲህ አሁን ላይ ያው ዳግም
ሳሚ ይህንን ነገር አርግልኝ ካለው እሺ ላይለው ይችላል ማለት ነው። ምክንያቱም ከዚህ በፊት የሰራው ወንጀልና ከዚህ በፊት ያደረገው ወንጀል ራሱን ጉዳት ውስጥ እንደከተተና ብሌንን መጥፎ ውስጥ እንደከተተ ውስጡ ስለሚያምን አሁንም ድግመኛ ሌላ ወንጀል ለመስራት እሺ ላይለው ይችላል። በዚህ ወቅት እንግዲህ ያው ይህችን ሚስጥር አውጥቶ እናቱ ሚስጥሩን ያው የእናትየውን ሚስጥር አውጥቶ እንደነገረው ማለት ነው። ያው እናቱ ገነት እንደሆነች እንደነገረው አሁን ላይ ይህን ነገር አርግ ቢለው እምቢ እንኳን ቢለው እኔ እናትን አግኝቻታለሁ። ስለዚህ ይሄንን ነገር እሱ አውቆታል። ገነት የሳሚ እናት እንደሆነች አውቆታል በማለት እንግዲህ ይህንን ነገር ደግሞ ለባይሉ ነግሬ እናትን እንድትገደል አስደርጋታለሁ ብሎ ስለሚያስፈራራው ይህንን ነገር ያው በብላት ሳሚ ያው ሰርቶለታል ማለት ነው፣ ለዳግም ማለት ነው። ዳግም እንግዲህ እናቱ ከምትገደል ያው ይህን ነገር ደግሞ አርግ ካለው እሺ ብሎ የሚያደርግ ይሆናል ማለት ነው። እንግዲህ አሁን ላይ ስግብግብ የሆነችው ቃል እንግዲህ ለእኔ ብቻ ሁሉም ነገር የኔ ነው ለእኔ ነው የሚሆነው የምትለዋ ስግብግብ እንግዲህ ያው በገዛ ፍቃዷ ሚስጥሯን አሳልፋ ለጓደኛዋ እንደነገረች የምናስታውስ ይሆናል ማለት ነው። አሁን ላይም እንግዲህ ያው ጓደኛዋ እቤት ድረስ መምጣቷ እንግዲህ ይሄ ነገር በጣም እያስጨናነቃት ነው ያለው ማለት ነው። እንግዲህ ከዚህ በፊት ያው እንዴት አርጋ ከቤት እንዳስወጣቻት ሁሉ የማንረሳውና የምናስታውሰው ነገር ነው ማለት ነው። አሁን ላይ ጓደኛዋ ከዚህ በፊት ዝታ እንደሄደች ያው አሁን ላይ ሚስጥሮቿን ልታወጣባትና ነገሮቿን ልታበለሻሽባት እንደመጣች ገምታለች ማለት ነው። ቃል ማለት ነው። ያው ጓደኛውም የመጣችው ያው ከዚህ በፊት አንቋሻ እንደሄደች እንዳደረገቻት ዝታ እንደሄደች ዳግም ተመልሼ ያው የምሰራውን ነገር እሰራለሁ ብላ እንደዛተች አሁንም ነገር የመጣችው ነገር እንግዲህ የቃልን ነገሮቿን ልታወጣባት ነው ማለት ነው። እንግዲህ የሄሌን መምጣት የቃል ጓደኛ መምጣት እንግዲህ ለቃል በጣም ትልቅ አደጋ ነው የሆነባት ማለት ነው። እንግዲህ አስቀድማ ያው ሳትመጣ አስቀድማ እዚህ ቤት መምጣት የለባትም። እሷ ሌባ ነች። እንግዲህ ከዚህ በፊት ሰረቀች ተብላ ከዛ ቤት ውስጥ እንደወጣች ስለምታውቅ ሰላምም እንዲህ በምትልባት ሰዓት እንግዲህ ያው ሰላምም እንግዲህ ያው ያለቻትን ነገር አምና እንድትቀበር አድርጓታል ማለት ነው። ምክንያቱም ሰላም ያሰበቻት ጠጭና ሰካራም ያው መጥፎ ባህሪ ያላት ልጅና ሌባ እንደሆነች ነው ውስጧን እያሳመነች ያለችው ማለት ነው። እንግዲህ ቃል ያው የመጣችው ለዳግም ተመልሳ የመጣችው እዚህ ሄለን ያው ነገሮቿን ሚስጥሯን እንደምታወጣባት ከዚህ በፊት እንደዛተችባት ስለምታውቅ አሁንም ትናገርብኛለች ብላ ስላሰበች እንግዲህ እዚህ ቤት ውስጥ መምጣት የለባትም ብላ ለሰላም ነግራታለች ማለት ነው። እንግዲህ የመጣችውን ከሰላም ጋር ነው የመጣችው ማለት ነው። በዚህ ወቅት ሚስጥሬን ነግራብኝ ይሆናል ብላ እንግዲህ ውስጧ ስጋት ውስጥ ነው ያለው ማለት ነው። እንግዲህ ሄለን ያው እዛ ቤት ውስጡና ቴሌቪዥን ለማየት እንግዲህ ሪሞቱን እየፈለገች ነበረ ማለት ነው። በዚህ ወቅት ሰላም ታያታለች ማለት ነው። እንግዲህ ቃል የነገረቻት እሷ ሌባ ነች ብላ ስላለቻት ነገሩ ተገጣጥሞ እንግዲህ ያው ሄለን የምትፈልገው እውነተኛ ሆኖ ሪሞት ነው የምትፈልገው። ሰላም ግን ካለቻት ነገር ያው ስትፈልግ ስላየቻት ሰው ቤቱና ያው እቃ ስትፈልግ ስላየቻት ሌባ እንደሆነች ውስጧን አሳምነዋለች ማለት ነው። እንግዲህ ቃል ያው ይሄንን ነገር እያደረገችው ማለት የምታረገው ነገሮቹ ራሷን በራሷን ገመድ ውስጥ በትልቅ ገመድ እያሰረች እንደሆነ ነው ማለት ነው። እንግዲህ ቃል ያው ራሴን አድናለሁ ሚስጥሬን ደግሞ ያወጣችው ሚስጥር ትናገርብኛለች ብላ ስላመነች ያው ራሷን ለማዳን ብላ ልጅቷን ያልሆነ ነገር ውስጥ እንደከተተቻት ያው ልጅቷም ደግሞ በልክ ያው
መጥፎ ነገርና ጨክና እንድታወራ እያደረገቻት ስለሆነ አሁን ላይ ራሷን በትልቅ ነገር ውስጥ ነው የከተተችው ማለት ነው ቃል። እንግዲህ ሄለን የቃል ጓደኛ ማለት ነው። ያው የምትኖርበት ሁኔታ በጣም ከባድ በሆነበት ሁኔታ እንደሆነ ያው ሁላችንም የምናውቀው ነው ማለት ነው። እንግዲህ አሁን ላይ ቃል የምትኖርበት እንግዲህ ነገሮች በተመቻቸበት ሁኔታ ያው እንደ እናትና እንደ ልጅ ሆና ያው ልጅ ያልሆነችውን ልጅ ነኝ ብላ በመኖር እዚህ ቤት ውስጥ እያለች እንግዲህ እኔም የሚገባኝ ነገር ይኖራል። ስለዚህ አንቺ ብቻ አይደለሽም እዚህ ቤት ውስጥ እንደዚህ ተንደላቀሽ የምትኖረው እኔም በዚህ ቤት ውስጥ መካፈል አለብኝ ብላ እንግዲህ ተመልሳ መጥታለች ማለት ነው። እንግዲህ ሄለን እዚህ ቤት ውስጥ መኖሯ ለቃል በጣም ስጋት የሆነባት እንግዲህ እንደ ብሌን እንደፈለገች እያስፈራረቻት እንደፈለገች የምታረጋት ሴት አይደለችም ማለት ነው። እንግዲህ እንደምናውቃት ጓደኛዋ ያው ነገሮቹ ሚስጥር የማትይዝና ድብቅ ያልሆነች ግልጽ ነገሮችን የምታወራ እንደሆነች ስለምታውቀው እሷን ማስፈራራትና እሷን ደግሞ እንደዚህ ነሽ ብላ መናገር ስለማትችል እንግዲህ የእሷ መምጣት ትልቅ አደጋ ውስጥ እንደከተታት ውስጧን አምናለች ማለት ነው። አሁን ላይ የመጣችው ጓደኛዋ ቤት ውስጥ እንድትኖር ቃል የፈለገች ይመስላል ማለት ነው። ውስጧንም አሳምነዋለች ማለት ነው። ምክንያቱም ይሄንን ነገር ካላደረገች ራሷን አደጋ ውስጥ እንደምትከተው ነው እያሳመነች ያለችው። ምክንያቱም የለፋችበትንና ብዙ መከራ ያየችበትን በሚስጥር ብዙ ነገር ያሳለፈችበትን ህይወት እንግዲህ በማትፈልገው ሁኔታ ያው ጓደኛዋ ሚስጥሯን እንደምታወጣባት ስላወቀች እንግዲህ አሁን ላይ ያው ጓደኛዋ አብራት ቤት ውስጥ እንድትኖር በግድም ቢሆን ውስጧን አሳምነዋለች ማለት ነው። እንግዲህ ከዚህ በፊት ያው ዋሽታ እሷ ሌባ ነች ብላ ለሰላም ስለነገረች አሁን ላይ ደግሞ ሰላምን በቀላል መንገድ ለማሳመን ምንም የሚከብዳት ነገር የለም ማለት ነው። ምክንያቱም ያው እሷ እዚህ ቤት ውስጥ እንዳትመጣ ስለፈለገች እንጂ አሁንም ሰላምን አሳምና ያው ምክንያቱም ደግሞ ይሄንን ነገር ካላደረገች ያው ጓደኛዋ ሚስጥሯን ነገሮቿን ስለምታወጥ እንግዲህ ነገሮቹን አሳምና ሰላምን አሳምና ጓደኛዋ ቤት ውስጥ እንድትኖር ለማድረግ ዝግጁ ነች ማለት ነው። ሌላው የምናየው እንግዲህ ቃል ነች ማለት ነው። ቃል ያው አብረን እንበላለን አብረው ሲሰሩ የነበሩትና እዚህ ቤት ውስጥ ደግሞ የሰላም ልጅ ሳትሆን ልጅ ነች ብሎ አምጥቷት እንግዲህ በራሱ እጅ አምጥቶ ነገሮቹን አብረው ገንዘብ ሊበሉ ተስማምተው ባሉበት ሰዓት እንግዲህ ቃል ዙራ ያው ባይሉን ወንጀል ውስጥ እንደሚሰራ አድጋ እንግዲህ ሚስጥሩን አውጥታ ያው እስር ቤትን አስገብተዋለች ማለት ነው። እንግዲህ እስር ቤት ካስገባችሁ በኋላ እንግዲህ በአሁን ሳሌ ያው ባይሉን ከምናውቀው የተለያየ ነገሮችን መፍትሄ የማያጣ ሰው ስለሆነ እንግዲህ አሁን ላይ ሊፈታ እንደሆነ ሰምታለች ማለት ነው ቃል ማለት ነው። በዚህ ወቅት እንግዲህ አሁን ላይ በጣም እንደተረበሸች እና እንደደነገጠች እና እሷ ላይ የሚመጣውን ነገር በውስጧ እያሰበች እንዳለች ነው ያለችው ማለት ነው። በፍራቻ ውስጥ ነው አሁን ላይ ያለችው ማለት ነው። ቃል እንግዲህ አሁን ላይ የሰራችው ስህተት በጣም ከባድ እንደሆነና እንዳጠፋችው ውስጧን እየጸጸታት ነው ያለችው ማለት ነው። እንግዲህ የተጋጨችውና ያደረገችው ሰው ማንነቱን እንደምታውቅ ታውቃለች ማለት ነው። እንግዲህ አሁን ላይ ሲፈታ ምን እንደሚያደርጋትና ይህንን ነገር ደግሞ ያደረገችው እሷ እንደሆነች ባይሉ አውቋል ማለት ነው። እሱም እስር ቤት ሆኖ ሲዝትባት ነበረ ማለት ነው። እንግዲህ አሁን ላይ እሱ ሲፈታ ቃል ላይ የሚደርሰው ነገር እና የሚፈጠርባት እና እሱ ምን ሊያደርጋት እንዳሰበ ባናቅም እንግዲህ ያው ትልቅ አደጋ እንደሚያደርግባት እናውቃለን ማለት ነው።
እሷም እንግዲህ ቃል በአሁን ሰዓት ላይ በፍራቻ ውስጥ ነው ያለችው ማለት ነው። እንግዲህ እሱ እንደሚፈታ ሰምታለች ማለት ነው። ከእስር ቤት ሲፈታ ደግሞ ያው የሚያደርስባት ስቃይና መከራ ሁሉን ነገር ያው በእሷ ላይ እንደሚያደርገው ውስጧንም ስላሳመነች እንግዲህ አሁን ላይ በፍራቻና ራሷን በመደንገጥ ውስጥ ነው ያለችው ማለት ነው። ለምንስ እንደዚህ ያደረግኩ እንዴትስ እንዲህ ላደርግ ቻልኩኝ እያለች ውስጧንም እየጸጸታት ነው ያለችው ማለት ነው። እንግዲህ ለሰላም ለቃል በኃይሉ እንደሚፈታ ስነግራት እንግዲህ ያው ድንግጣለች ማለት ነው። በድንጋጤዋ እንግዲህ ተገርማ ሰላም ብትጠይቃትም እንግዲህ ለምንስ ደነገጥሽ? ለምን እንዲፈታ አልፈለግሽም? ውስጥሽ ከላይሽ ሳይሽ ደግሞ ድንጋጤ ይታይብኛል ይታያል እና ለምንድነው እንደዚህ የምትሆኚው ብላ ብትጠይቃትም እንግዲህ ቃል ያው መናገር የማታጣ ሰውና ብልሃቶቿ የማታጣ ሰው ስለሆነች እንግዲህ አይ ደስታ ነው እንደዚህ ያደረገኝና በደስታ ተደስቼ ነው እንጂ ደንግጬ አይደለም ብላ መልሳላታለች ማለት ነው። እንግዲህ ወደፊት በኃይሉ ሲፈታ ምን እንደሚፈጠር ቃሌ ደግሞ ምን እንደሚያደርግ እነ ብሌንስ እነ ዳግምሌ በተለይ ደግሞ ቃሌና ሳሚሌ ምን ነገር እንደሚያደርስባቸው ወደፊት የምናየው ይሆናል።